ዩቲዩብ ላይ እይታችሁን በእጥፍ ከሚጨምሩ ነገሮች መካከል አንደኛው ጥራት ያለው ሄድ ኳሊቲ የሆነ ተምብሌን ነው። በዛሬው ቪዲዮ እንዴት ካች የሆነ ተምብሌን በፎቶሾፕ መስራት እንደምንችል ሙሉ አሰራሩን አሳያችኋለሁ። ተከታተሉኝ። ለምሳሌ እንዲሆነን አብዛኞቹን ዮናስን ተምብሌን አይታችሁ ከሆነ እጅግ በጣም ሄድ ኳሊቲ ናቸው፣ ፕላስ ካች ናቸው። እንደነዚህ አይነት ተምብሌኖችን እንዴት በፎቶሾፕ ሙሉ ክሬት እንዴት እንደምናደርግ አሳያችኋለሁ። ወደ ቪዲዮ በመጀመሪያ ፎቶሾፕ ከከፈታችሁ በኋላ ፋይል ላይ ትገቡና ኒው የሚለውን ፕሮጀክት ትነካላችሁ። ያው አዲስ ፕሮጀክት ሊሰሩ ስለሆነ እዚህ ጋር ያሉ ሴቲንጎችን እናንተ በመፈልጉ መልኩ ፊክስ ማድረግ አለባችሁ። ለተምብሌን ከሆነ ዊድሱ 1280፣ ሄቱ 720፣ ሪዞሉሽኑ 72 ነው የሚፈልገው። ደን ክሬት ትላላችሁ ማለት ነው። ክሬት ካላችሁ በኋላ አዲስ ፎቶሾፕ ከፈታችሁ ማለት ነው። ደን የሚያስፈልጉ ማቴሪያሎችን ኢምፖርት ነው የምናደርገው ማለት ነው። አሁን ለኔ ተምብሌን ይሆናሉ ብዬ ማስባቸው ማቴሪያሎች አንደኛው ባክግራውንድ ነው። አሪፍ ባክግራውንድ ከዚህ ውስጥ ለኔ ከፋይሌ ላይ ገብቼ ኢምፖርት አደርጋለሁ። ኢምፖርት ሳደርግ እዚህ ጋር ለምሳሌ እቺ ባክግራውንዱ አሪፍ ነች ለኔ ፈልጋታለሁ። ዘን ክሊክ አደርግና እዚህ ጋር እለቃታለሁ ማለት ነው። ኢምፖርት አደርጋለሁ ማለት ነው። አሁን ባክግራውንድን ኢምፖርት አደረኩ ማለት ነው። ደን ሌሎች የሚያስፈልጉኝ ማቴሪያሎች ደግሞ ኢምፖርት ላድርግ። ለምሳሌ እዚህ ጋር አንድ ፎቶ አለች ክሬት ያደረኳት ራሴ ዮናስ ለምሳሌ ፎቶ አለ። ከዛ በፊት ግን ይሄኛውን ፈልገዋለሁ። ይሄንንም ክሊክ አድርግና በዚህ ጋር መጣለው። እዚህ ጋር ስለቀው ኢምፖርት አድርጋልኝ ማለት ነው። ድሮፕ ያደርግልኛል። ሌላ ደግሞ የምፈልጋቸው ማቴሪያሎች ዮናስን ፎቶ አለ እዚህ ጋር ያዘጋጀሁት ነው። እናንተ ይሄንን ማዘጋጀት ትችላላችሁ ከኢንተርኔት ላይ ከዩቲዩብ ላይ ስክሪንሾት አድርጋችሁም ቢሆን ማለት ነው። እዚህ ጋር ተጨማሪ ፎቶ ላስገባ ስለሆነ ደን አሁንም እዚህ ጋር መጣለሁኝ። ከዛን ይሄን ፈልገዋለሁ ኢምፖርት አደርጋለሁ ማለት ነው። አሁን የሚያስፈልጉኝ ማቴሪያሎች ኢምፖርት አድርጌያለሁ። ከዚህ በኋላ የሚያስፈልገው ምንድነው? ቴክስት መዶር፣ አንዳንድ እዚህ ጋር ከኋላ ያሉት ኢሜጆቹን ይሄኛው ኢሜጅ ይቺ ያጠፋሁት ማለት ነው። ይሄ ብለርድ እንዲሆን ማድረግ ነው። በመጀመሪያ እዚህ ጋር መጣለሁኝ ባክግራውንድ የሚለው ጋር አሁን እዚህኛዋን ፓርት ቤንድ ማድረግ ነው የፈለኩት እቺኛዋን ማለት ነው። አሁን በመጀመሪያ ቴክስት አድ ላድርግ። አንድ ላየር አድ አድርግና እዚህ ጋር ቴክስት የምትላለች ይችን ትነካላችሁ። ከዛን እዚህ ጋር መጥቼ ተምብሌን ብዬ ጽፋለሁ ማለት ነው። በካፒታል ሌተር አድርገን ይችኛዋን ቴክስት ያለውን እናጥፋው። ከዛን ተምብሌን ብለን ጻፍ ማለት ነው። ተምብሌንስ ብለን ጽፋለን ማለት ነው። ዘን ከጻፍን በኋላ እዚህ ውስጥ ያለውን ቴክስቱ በጣም ካች እንዲሆን ለሰዎች እንዲታይ ለማድረግ እዚህ ጋር ደብል ክሊክ ነካላችሁ ማለት ነው። ተምብሌንስ የሚለው ስስነኩ እንደዚህ አይነት ላየር ስታይል የሚል አንድ እንትን ያመጣላችኋል ማለት ነው። እዚህ ጋር ያሉ ስቲንጎችን እናንተ በመፈልጉ ማድረግ ነው። ለምሳሌ እዚህ ጋር እንዲታያችሁ ቴክስቱ ጋር ኢነር ግሎ አውትገር ግሎ ምናምን መጨመር ያስፈልጋል። ለምሳሌ ከለር ኦቨር ላይ ምን እናድርገው? እዚህ ጋር ከለር ኦቨር ላይ የሚባል አለ። ለምሳሌ ከለሩን ወደ ነጭ ማምጣት ይቻላል ወይንም ወደ ቢጫ እዚህ ጋር አካባቢ ማድረግ። ከዛን በእነዚህ ጋር እናንተ በመፈልጉ መልኩ እስከሚያምርላችሁ ማስተካከል ሴቲንጉን ነው። እኔ አሁን አዲስ የሰራሁት ስላለ ለራሴ ሴቲንግ የሰራሁት ይሄንን እመርጣለሁ። እናንተ ይሄንን መርገም ከፈለጋችሁ እዚህ ጋር ያሉ ሴቲንጎችን እነዚህን እናንተ ላይ መሙላት ነው። እዚህ ጋር ለምሳሌ ኢነር ግሎ ከውስጥ እንዲያበራ የምትፈልጉት ምን ያህል ነው? ከለር ኦቨር ላይ ቀለሙ ምን አይነት ይሆን እናንተ መምረጥ ነው ይሄንን የምትፈልጉትም ማለት ነው። እኔ በዚህ መልኩ መርጫለሁኝ። ደን እዚህ ጋር ኦኬ እምለዋለሁ ማለት ነው። ቴክስቱን በዚህ መልኩ ካደረኩኝ በኋላ ይችን ኮንትሮል ፕላስ ቲ ተነኩና ቴክስት የምትለዋል እንድትነካላችሁ። አሁን ሰሌክት እንዲያደርግልኝ ቴክስቱን ደን ይችን ትንሽ ሳይዟል ይጨምራት ማለት ነው። ተምብኔልስ የምትለዋል ማለት ነው። ከዛን ይችን በትክክል ፖዚሽን አደርጋታለሁ ማለት ነው። አሁን አሪፍ አስተካክያታለሁ። ደን አሁን እዚህ ጋር ምንድነው የሚቀረኝ? ይችኛዋን ቤንድ እንድትሆንልኝ ነው። ዮናስ ጀርባ ያለችው እነዚህ ሶስት ፎቶዎች ቤንድ እንዲሆኑልኝ ምን ማድረግ ነው? እዚህ ጋር ቤንድ ለማድረግ እነዚህ ላየሩ ላይ ሰሌክት ካደረኩኝ በኋላ ኮንትሮል ፕላስ ቲ ስትነኩ ይነካላችኋል ማለት ነው። አሁን እዚህ ጋር ሴሌክሽን ቱል የምትባላለች እዚች ጋር ከዛን ይሄንን ሰሌክት እንዲያደርግላችሁ ማድረግ። አሁን እዚህ ጋር ሶስቶቹንም ሰሌክት ያደርግላችኋል በዚህ መልኩ። ከዛን እዚህ ጋር ማስክ ከዛን ይሄንን ወደ ስማርት ኦብጀክት መቀየር ማለት ነው። አሁን ወደ ስማርት ኦብጀክት ቀየርኩት። ከዛን ኮንትሮል ፕላስ ቲ ተነኩና ደግማችሁ አሁን አነሰልኝ ሳይዙ ማለት ነው። ከዛን እዚች ጋር የምትመለከቷ ቤንድ ማድረጊያ ትሆነች። በዚች ቤንድ እናደርጋታለን ማለት ነው። እቺን ወደ ላይ ትንሽ ከፍ ብናደርጋት እንደዚህ ብትሆን አሪፍ ነው። ከዛን ከዚችም ወደ ታች ትንሽ ወረድ ማድረግ። ከዛን እዚች ጋር ለጠቅ ማድረግ። ያው የሆነ ከርብድ የሆነ የሚዞር አይነት ነገር ሮቴት የሚያደርግ ነገር እንዲመስል ማለት ነው ኢሜጁ። ከዛን ይችን ወደ ላይ ትንሽ ገፋ በዚሁ ሳይዝ ልክ መጠን ማለት ነው።
አሁንም ይችን ወደ ታች ትንሽ በምትመለከቱ መልኩ እያደረግነው ነው። ዛን አሁን አሪፍ ነው። ከዛን አሁን የሚቀረ ምንድነው እንደምትመለከቱት ይሄኛው ባክግራውንድ ይሄ ከጀርባ ያሉት እነዚህ 3 ፎቶዎች በጣም ይታያሉ እና ይሄ ደግሞ ከቴክስቱ ጀርባ ያለው ባክግራውንዱ በጣም ይታያል። እኔ ሰው ትኩረት እንዲያደርግ የምፈልገው ሜን እዚች ጋር ቴክስቷ ላይ ፕላስ ደግሞ ይችኛዋ ፎቶ ደግሞ ደብዘዝ ብላ እንድትታይ ነው የምፈልገው። እነዚህን ለማስተካከል ምንድነው የማደርገው ብሩሽ ቱል እና እዚህ ጋር ፊልተር ላይ ገብቼ ብለር የሚባል አለ እሱን ነው የምንነካው ማለት ነው። በመጀመሪያ እዚህ ጋር ባክግራውንዱ ላይ እንመጣና ከባክግራውንዱ በላይ አንድ ላየር አድ አድርገን ብሩሽ ቱል እንመርጣለን። እዚህ ጋር ብሩሽ ቱል አለ። ብሩሽ የሚለውን ነካን። ከዛን ከለሩን እዚህ ጋር ሰሌክት እናደርግለታለን ጥቁር ማለት ነው። ከዛን ወደ ጥቁር ከነካን በኋላ ብሩሽ ሳይዙን ከፍ እናደርገውና ወደ ቢያንስ እንደዚህ አካባቢ ይሁን። ከዛን ስሙዝነሱን ትንሽ ወደ 5% አካባቢ እናደርገው። ከዛን ፍሎውን ደግሞ ወደ 5% እንደዚህ አካባቢ እናደርገውና ወደ እንደዚህ ቢሆን ችግር የለውም። ከዛ በኋላ አሁን እዚህ ጋር ምንድነው ብሩሽ እንድናደርግ ነው ማለት ነው የፈለኩት። ከኋላ ከባክግራውንድ ከቴክስቱ ጀርባ ያለው ጥቁር እንዲሆን በዚህ መልኩ ብሩሽ እናደርገዋለን። አሁን እንደምትመለከቱት ቴክስቱ ሞር ይታያል ማለት ነው ከባክግራውንዱ ይልቅ። ሰዎችም ትኩረት ያደርጋሉ ቴክስቱ ላይ። ከዛን ከታች ደግሞ እንደምትመለከቱት ትንጥዬ እንደዚህ ባደርገው ሞር በጣም ያምራል ማለት ነው። ሙሉ ሰው ትኩረቱ የሚሆነው ቴክስቱ ላይና ከጀርባ ያሉ ፎቶዎች ላይ እንዲሆን ስለፈለኩ ማለት ነው። ባክግራውንዱ ዲስትራክት እንዳያደርገን። ዘን እዚህኛው ጋር 3ቱን ፎቶዎች ደግሞ ብለርድ እናድርጋቸው ማለት ነው። ብለር ለማድረግ እዚህ ጋር ላየር ላይ የዛ ፎቶ ያለበት ላየር ላይ ተነካላችሁ። ዘን እዚህ ጋር ፊልተር የሚል አለ። ከዛን እዚህ ጋር ብለር የሚል አለ። ከዛን ከዚህ ውስጥ የሚመቻችሁን ብለር መምረጥ ነው። ለምሳሌ ሞሽን ብለር አሪፍ ነው ብዬ አስባለሁ። ሞሽን ብለር እናድርገው ማለት ነው። ትንሽ ብለሩን ሳይዙን ጨመር እናድርገውና ሊትል ቢት በቃ እንደዚህ አካባቢ ቢሆን ጥሩ ነው። አሁን እንደዚህ ቢሆን አሪፍ ነው። ዘን እንደዚህ ካደረግን በኋላ ኦኬ እንለዋለን ማለት ነው። አሁን አሪፍ ሆኗል። በጣም አሪፍ ነው። ከዛ በኋላ የሚያስፈልገን ምንድነው ትንሽ አሁን እዚህኛው ጋር እንደምትመለከቱት ኢናቹራል ስናስበው ላይቱ ሪፍሌክት አድርጎ እቺ ጋር ቢጫ የሆነ ከለር ቢኖር ብለን እናስባለን። እዚች ጋር አንድ ላየር አድ እናድርግና ይችን አልትን ተነኩና ይችን ኮኔክት ማድረግ ከሰውየው ፎቶ ጋር ማለት ነው። ከዮናስ ፎቶ ጋር ኮኔክት እንድታደርግልን ይችን እንደዚህ ታደርግ ቀስት ምልክት ትመጣለች እዚህ ጋር ኮኔክት ታደርጋለች ማለት ነው። ይችን እንደዚህ አድርገን ስትነኳት ኮኔክት አደረገች። ደን እዚህ ጋር ብሩሽ ቱል አለ። ብሩሽ እንመርጣለን። እዚህ ጋር አይ ድሮፕ ቱል የምትባላለች እቺ በዚች ከለሩን ምን አይነት ቀለም ይሁን ሰሌክት የሚያደርግልን ነው። ይሄን ቀለም እንዲመርጥልኝ ነው። ከዛም ብሩሽ ቱል መለሳለሁ። ይችን አሁን ኦቨርሌይ ማድረግ ነው ከለር ሞዱ። ደን አሁን እዚህ ጋር ትንሽ ሳይዙን እንቀንሰውና እንደዚህ አካባቢ እናድርገውና ትንሽዬ እንደዚህ ቃባ እናድርገው። አሁን ስታዩት የሆነ ላይት ሪፍሌክት ያደረገ ይመስላል ማለት ነው። የካናት ያለው ቴክስቱ ወደ ታች አሁን ትንሽዬ እዚህ ጋር በዛ ለመሰለኝ እናጥፋትና ትንሽ ሆናል። በዚህ መልኩ ሰራም ማለት ነው። ተምኔልስ የሚለውን አሪፍ ኢሜጅ አሪፍ ተምኔል በዚህ መልኩ መስራት እንችላለን ማለት ነው። ፋይናሊ ምንድነው የሚቀረን አሁን እዚህ ጋር እንደምትመለከቱት ተምኔልስ የሚለውን አሁን ሞር ለማሳመር ከፈለጋችሁ ይችን ኮንቨርት ቱ ስማርት ኦብጀክት ማድረግ ትችላላችሁ ተምኔልስ የሚለውን። ከዛ ወደ ስማርት ኦብጀክት ከቀየራችሁ በኋላ አንድ ላየር አድ እናደርግና ይችን ከዚህኛው ጋር ኮኔክት እናደርጋት ማለት ነው። ዘን ኮኔክት ካደረግን በኋላ እዚህ ጋር ጥቁር ቀለም እናደርገው ሞር የሆነ ደምቆ እንዲወጣልን ማለት ነው። ከዛን ይችን ኦቨር ላይ እናድርጋትና ይችን ብሩሽ ማድረግ እንችላለን እዚህ ጋር። አሁን እዚህ ጋር ቴክስቱ ላይ ማለት ነው ሞር የሆነ እንዲታይልን በደንብ እንዲታይ ከፈለግን ማለት ነው። አሁን እንደምታዩት ይሄንን ተምሌን ሰራም ማለት ነው። ባጭሩ በቀላሉ እንደዚህ አይነት ተምሌኖች መስራት እንችላለን ማለት ነው። አሁን ጨርሰናል ፋይናላችንን። እንዴት ነው ኤክስፖርት የምናደርገው? ኤክስፖርት ለማድረግ እዚህ ጋር ብዙ ሜተድ አለ። ኮንትሮል ፕላስ ኤስ አድርገን ሴቭ ማድረግ እንችላለን። ቀላሉ ፋይል ላይ ትገባላችሁ። ከዛን እዚህ ጋር ሴቭ አስ የሚለውን መንካት ትችላላችሁ። ሴቭ ኦን ኮምፒውተር ደን ፋይል ኔሙን ሰጣችሁ ሴቭ ማድረግ ነው ማለት ነው። እዚህ ጋር ለምሳሌ ተምሌን ብዬ ብጽፈው ተምሌን ብዬ ጽፌ እዚህ ጋር ፎርማቶቹን ማስተካከል ነው። ጄፒጂ ነው አሪፉ። ጄፒጂ አድርገን ማድረግ ነው። ከዛን ሴቭ ማለት ነው። በዚህ መልኩ የፋይናል እንትናችንን ጨረስን ማለት ነው። ተምሌን መስራታችን በዚህ መልኩ እናንተም በምትፈልጉ መልኩ መስራት ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ። ለቻናሉ አዲስ የሆናችሁ ሰብስክራይብ ማድረግ እንዳይረሳ።